እንኳን ደህና መጣችሁ። ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የማጫውታችሁ ጨዋታ እናንተ ብትሆኑ ምን ታደርጋላችሁ? የእውነት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በውጭ ዓለም የሚኖሩ ባለ ትዳር ወይም ባልና ሚስቶች ነበሩ። ልጆች አሏቸው። እንግዲህ ባልየው ትንሽ መጠጣት፣ ወጦ ማምሸት፣ ሌላ ሴት ማየትም ላሴቶች ጋርም መሆን የሚወድ አይነት ወንድ ነው። ሚስትየው ደግሞ በምትችለው ኃላፊነታችን እንድንወጣ ልጆቻችን አድገዋል፣ እነሱን ተምረው ተመርቀው ጥሩ ቁም ነገር እንዲደርሱ እኛም የራሳችን ህይወት ጥሩ እንዲሆን ራሳችን ላይ እንስራ፣ ከሀገር ወጠን ለስራ ለዓላማ ነውና የመጣ ነው ጥሩ ነገር ለመገንባትን ሞክር ብትለውም ሰውየው ሊሰማ አልቻለም። እና እሷ ልጆቿን እያስተዳደረች እያሳደገች ኃላፊነትም ስላለባት ለልጆቿም ደግሞ ሞዴል መሆን ስለምትፈልግ ሲበዛ ለቤቷ ጎበዝ፣ ለልጆቿ ጎበዝ እናት፣ ለባሏም ጥሩ ሚስት ናት። ነገር ግን ሰውየው የመጠጥ ሱስ አለበት። ወጦ መጠጣት ይወዳል። አምሽቶ አድሮም ይመጣል ሲፈልግ። እንደዛ አይነት ሰው ነው። ይሰራል፣ ግን ከስራ በኋላ ቤቱ መመለስ አይፈልግም። ሲመጣም ወይ ሩም ክፍል ሌላ ቀይሮ ነው የሚተኛው። ሚስቱ ጋር አብሮ መተኛት አይፈልግም። ወይ ፍራሽ ላይ ወይ ሶፋ ላይ ወይ ደግሞ ሌላ ክፍል ገብቶ ይተኛል ምናምንና እሷ ምንድነው የተፈጠረው? ችግሬን ንገረኝ፣ ያጠፋሁት ነገር ካለ ላስተካክል እያለች ብቻዋን ስታወራው ነበረ። በጓደኞቹ በሚያውቁት ምናምን ሰዎች ማድጋ ስጠይቀው ምንም የለም ነው የሚለው። ከዛ እሷ ሞከረች እና ሲደክማት ተወችው እና አንዳንድ ነገር ደግሞ መጠርጠር ጀመረች። ከምታየው ነገር ምናምን አንጻር ስጠረጥር ምናምን በቃ እሱ እንግዲህ ጠይቄዋለሁ፣ በሰው ማስመክሬዋለሁ፣ አልሆነም። ከዚህ በኋላ የራሴን ኃላፊነት ልውሰድ በሚል ራሷን እየተንከባከበች የጤናዋን ጉዳይ ቼክ እያደረገች ግን በውጭ ዓለም እንግዲህ የምትኖሩ ሰዎች ካላችሁ ይህን ቪዲዮ የምታዩ ሰዎች እናንተም እስኪ ሀሳባችሁን አስቀምጡልኝ። በውጭ ዓለም ኤችአይቪ እንዳይዛችሁ ቀድማችሁ የምትወስዱት መድኃኒት አለ መሰለኝ እና የሚወሰድ መድኃኒት አለ። እሷ ፈራችና ለካ ይህን ነገር ስጠረጥር መድኃኒት እንዳይዛት ቅድመ መከላከልን ጀምራለች እና ለካ ከሱ ጋር ምናምን ስተኛ በነበረበት ሰዓት አንዳንድ ነገሮችን ጠርጥራ ስለነበር መከላከያውን ቀድማ መድኃኒት መውሰድ ጀምራለች። ከዛ እሷ ራሷንም እየጠበቀች ሁኔታዎችን እያስቀጠለች ነው። መጨረሻ ላይ እንግዲህ ተው ብላ መክራዋለች፣ በሰው ማስጠይቀዋለች፣ ሊሰማት አልቻለም። ከዛ የሆነ ሰዓት ላይ እሱ በጣም ወፍሮ ነበርና ክብደቱን ለመቀነስ በሚል ስፖርት ይሰራል ምናምን። በጤና ጉዳይ ደግሞ ያው በውጭ ስለሚሰራበትም ጤናቸው ላይ ፎከስ አድርገው እዛ ጋር ሲታይ ሆስፒታል ሄዶ ሲመረመር ክብደቱንም ቀነሰ ምናምን። ግን ከድሮ ሰውነቱ እየተጎሳቆለ ክብደቱ ባንዴ ቀነሰ ምናምን። ከዛ የጤናው ጉዳይ ደግሞ ቼክ ሲደረግ እሷ የጠበቀችው ስኳር፣ ግፊት እንዲህ ነገር ኑሮ ይሆን ነበር እንጂ በእርግጥ ኤችአይቪ ይዘዋል ብላ አልጠበቀችም። ሲመረመር ኤችአይቪ እንዳለበት ተነግሮት መጣ። ከዛ መጦ ኤችአይቪ እንዳለበት እና እንደዚህ ተፈጥሮ እኮ ምናምን ሲላት እሷ ምንም ሳትል በቃ ኖርማል አድርጋው ዝም አለች። ከዛ እንዴት ዝም ትያለሽ? ኤችአይቪ አለብኝ እያልኩሽ ነው ሲላት እኔ መጀመሪያም ስለጠረጠርኩኝ ተው ስልህ አልሰማኝ ስላልክ መከላከያ ስወስድ ነበር መድኃኒት። ምክንያቱም አንተን ሳስጠይቅ እምቢ አልከኝ። ከዛ እኔ ራሴን ነገር መጠበቅ ጀመርኩኝ። ለልጆቼ መቆየት ስላለብኝ ቢያንስ ለነሱ አንድ ሰው ደህና ሆኖ እነሱ ማሳደግ መንከባከብ ያለበት ሰው ሊኖር ይገባል በሚል መክሬ ያልሆን ስላልከኝ ሞከርኩኝ በራሴ ጤናዬን እየጠበቅኩኝ እንዲህ አይነት ነገር ጀምሬ ነበርና እኔ መከላከያ ቀድሜ ኤችአይቪ እንዳይዘኝ መድኃኒት መውሰድ ስለጀመርኩኝ ጤናዬ ደህና ነው እግዚአብሔር ይመስገን ስትለው እንዴት እንደዚህ ትያለሽ? እንዴት ከጀርባዬ ትወጊኛለሽ? አሁን ይሄ እዚህ ጋር የማን ነው ጥፋቱ? ከዛ ተደብቀሽ ከኔ እንዴት እንደዚህ ታረጊያለሽ? ቢያንስ እኔ ኤችአይቪ ቢኖርብህም አልተውህም፣ አብረን እንቀጥላለን፣ ህይወት ይቀጥላል፣ ልጆቻችን ይደጉ፣ ለቁም ነገር ይድረሱ። እነሱ ብትታመም አስታምምሃለሁ። ደግሞ ኤችአይቪ ያለብህ ማለት መሞት አይደለም፣ ፍጻሜ አይደለም። መድኃኒቱን እየወሰድክ ጤናህን ጠብቀህ መኖር ትችላለህ። አልኮል መጠጣት ግን ምናምን አቁመህ ህይወት ይቀጥላል፣ ለልጆችህም ነገ መኖር ትችላለህ። ግን መጀመሪያ ተረጋጋ ስትለው በታሪክ አለ አንቺ ከጀርባ የሆነሽ እንደዚህ መድኃኒት ወስደሽ ራስሽን ስጠብቂ እንዴት ለምን ለኔ ያልነገርሽኝም?
እንዴት ራስሽን ታድኛለሽ ምናምን አላትና ተበሳጨ። ትዳሩን ለመፍታት ጫፍ ላይ ደርሷል ሰውየው ማለት ነው። እሷ ደግሞ ለልጆቻችን እንኖር፣ አንተም በሽታው ቢኖርብን ያስታምምሃለሁ፣ ትታከማለህ፣ ምንም ችግር አይኖርም። ግን እኔ ደግሞ ከዚህ በፊት ሞክሬም እምቢ ስላልከኝ ያው የራሴን አማራጭ ወሰድኩኝ። እሺ ምንድነው ጥፋቴ ስትለው በታሪክ እንዴት ከጀርባ የሆነሽ እንደዚህ አይነት ነገር ታደርጊያለሽ ብሎ እንግዲህ የአራት ልጆች እናት አባት ናቸው። ትዳሩን ለማፍረስ ጫፍ ላይ ያለ ሰው ነውና እናንተ ብትሆኑ ምን ታደርጉ ነበር? እንደዚህ አይነት ነገር ቢገጥም ማለት ከባድ ነው። ግን እናንተ ብትሆኑ ምን ታደርጉ ነበር? አስባችሁታል? ብዙ ሞክራለች፣ ብዙ ደክማለች፣ አልሰማትም። ስለዚህ እሷ የራሷን ነገር አማራጭ ወሰደች። አሁን እዚህ ጋር የእሷ ጥፋት ነው ወይስ የማን ነው ጥፋቱ? ወይም ደግሞ ያን መድኃኒት መውሰዷስ ጥፋት ነው ወይ? ሌላ ደግሞ ብትነግረው ጥሩ ነበር ወይ? ማለት ይሄን መድኃኒት ቢያንስ ውሰድ ብላ ብትነግረው ጥሩ ነበር። ዝም ብላ ብቻዋን ከምትወስደው መድኃኒቱን ብዙ ነገር መክራው ያን ነገር አቁሞ ወደ ራሱ ወደ ህይወቱ እንዲመለስ ብዙ ስለጣረች አይ ብዙ ሞክራ አልሰማት ስላለ ያንን መድኃኒት ውሰድ ብትለው ላይወስድ ይችል ነበር ብላችሁ ታስባላችሁ? እናንተ ብትሆኑ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።